ኢትዮጵያ ላስት ታይም ቶፕ 20 የገባችው ከ20 ዓመት በፊት ነው። I believe ኢትዮጵያ ማለት ከዓለም በጣም ብዙ ቆንጆ እናቶች፣ እህቶች፣ ሴቶች ያሉባት ሀገር ናትና የምትመጣው ከኔ በኋላ የምትመጣውም ልጅ እንዴት ቢልንገር በኢትዮጵያ ደረጃ ነው ይሄ ዝግጅት መደረግ ያለበት በአገር ደረጃ ብቻ አይደለም። እና በጣም ብዙ ታለንት ያላቸው አሁን ለሚስ ወርልድ አድቮኬሲ ያስፈልገናል። የኔ አድቮኬሲ ከማያ እርዳታ ድርጅት ጋር ነው ማድረገው። ሃይድሮሴፋለስ እና ስፓይናል ቢፊዲ ያለባቸው ልጆች መንገድ ላይ ያየን ብለን የምናልፋቸው ልጆች ጋር ነው እኛ የምንሰራውና ይሄኛውን ቢዩቲ ዊዝ ብሬንስ ነው የሚስ ወርልድ ሞቶ። ግዴታ ቆንጆ ስለሆንክ አይደለም ሚስ ወርልድ የምትሄደው፣ የምታደርገው ነገር ያስፈልጋልና ሰው ይሄንንም አያውቅም። እና ሚስ ወርልድ ኢትዮጵያ በደንብ ፖቴንሻል አላት ከሚባሉት ሀገራት መሀል ስትሆን ግን ከኢስት አፍሪካ ዩጋንዳ፣ ቦትስዋና ዲፍረንት ሀገራት ነው ቶፕ 10 ቶፕ 4 ቶፕ 5 ቶፕ 1 ላይክ እስካሁን ድረስ አሸንፈው እንኳን ባያውቁ እነሱ ናቸው ሞር መድረኩን የሚቆጣጠሩትና በደንብ አሁን